ከተማዋን ካምፓላን ስለመቀየሯ እንነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ዩጋንዳ ዋና ከተማዋን ካምፓላ ቀስ በቀስ ወደ 2040 ድረስ ሊራዘም እንደሚችልም ተገልጿል። ዩጋንዳ የከተማ ልማት ሚኒስተር ማርጋሬት ሙሃንጋ እና ከተማ ሰልች የሆኑ የትራፊክና የህዝብ መጨናነቅ እንዲሁም ደካማ የከተማ አደረጃጀትና እቅድ በመሆኑ ነው ብለዋል። ናኮሳንጎላ ከተማ ለዘመናዊና የታቀደ አዲስ ዋና ከተማ ግንባታ የሚሆን ሰፊና ምቹ መሬት ያላት በመሆኑ ለዚህ ትልቅ ፕሮጀክት መመረጧንም ገልጸዋል። የዝውውሩ ሂደት በአንድ ጊዜ ሳይሆን ቀስ በቀስ የሚከናወን ይሆናልም ብለዋል። መሰረት የተወሰኑ የመንግስት ሚኒስቴር መስሪያ ቤቶችና ኤጀንሲዎች አስቀድመው ወደ አዲሷ ከተማ የሚዛወሩ ይሆናልም ብለዋል። የፕሮጀክት አካል አንዱ ይሆናል ተብሎ ይጠበቃል። ከአረቦችና አውሮፓውያን ምንተኛዎቹ ከመድረሳቸው በፊት ብዙ የሚታወቅ ነገር አልነበረም። በ15ኛው መቶ ክፍለ ዘመን ቻዊዚ የተባለው መንግስት በአፈ ታሪክ ይገኛል። አረቦችና አውሮፓውያን በ19ኛው መቶ ክፍለ ዘመን ሲደርስ ብዙ መንግስታቶች በቦታው ነበሩ። እነዚህም በኒውሩ፣ ቦሳንጋ፣ ቦጋንዳ፣ ቶሮና አንኳላን እያጠቃልላሉ። ከ1894 እንደ አውሮፓውያን አቆጣጠር ጀምሮ በታላቋ ብሪታንያ ስትመራ ነበር። ዩጋንዳ በ1914 እንደ አውሮፓውያን 914 እንደ አውሮፓውያን አቆጣጠር ቅርጿን ያዘች። 1966 እንደ አውሮፓውያን አቆጣጠር ጠቅላይ ሚኒስትር ሚልቲኖ አቡቲ ህገ መንግስቱን አፍርሰው ራሳቸውን ፕሬዝዳንት አደረጉ። በ1971 እንደ አውሮፓውያን አቆጣጠር ኢዲ አሚን ሀገሩን መምራት ጀመሩ። የኢዲ አሚን አመራር 300,000 የሚገመቱ ዩጋንዳውያንን አስጨርሷል። 9 እንደ አውሮፓውያን አቆጣጠር የታንዛኒያ ኃይሎች አዲ አሚንን ከስልጣን ያስወግዳሉ። በ1985 እንደ አውሮፓውያን አቆጣጠር እንደገና ይወርዳሉ። የአሁኑ ፕሬዝዳንት ዮሪ ሙሶቬኒ ከ1986 እንደ አውሮፓውያን አቆጣጠር ጀምሮ በስልጣን ላይ ናቸው። ዩጋንዳ ለብዙ ብሔረሰቦች ቤት ናት። ከነዚህ ውስጥ ግን አንድ ትልቁን ህዝብ ብዛት የሚወክል የለም። 40 አካባቢ የሚሆኑ ቋንቋዎች በአሁኑ ጊዜ ይነገራሉ። ከነጻነቷ በኋላ እንግሊዘኛ ብሔራዊ ቋንቋዋን አድርጋለች። ብዙ ተናጋሪዎች ያሏት ቋንቋ ሉጋንዳ ሲሆን የአቴሱ ቋንቋ በሁለተኛነት ይካተላል። ኪስዋሂሊ ዋነኛው የንግድ ቋንቋ ነው። በዩጋንዳ ውስጥ የመዳብና ነጭ ብረት ክምችቶች አሉ። ግብርና ዋናው የኢኮኖሚ ሴክተር ነው። ከ80 በመቶ በላዩ የስራ ኃይል በግብርና ላይ የተሰማራው ቡና ዋናው የኤክስፖርት ትርፍ ምንጭ ነው። በ1986 እንደ አውሮፓውያን አቆጣጠር ጀምሮ መንግስት ከሌሎች ሀገሮችና ዓለም አቀፍ ድርጅቶች ጋር በመሆን በአዲ አሚን ጊዜ የወደቀውን ኢኮኖሚ ለማስነሳት ተጣጥሯል። ዩጋንዳ ለብዙ ብሔረሰቦች ቤት ናት። ከነዚህ ውስጥ ግን አንድ ትልቁን ህዝብ ብዛት የሚወክል የለም። 40 አካባቢ የሚሆኑ ቋንቋዎች በአሁኑ ጊዜ ይነገራሉ። ከነጻነት በኋላ እንግሊዘኛ ብሔራዊ ቋንቋ ተደርጓል። ብዙ ተናጋሪዎች ያሉት ቋንቋ ሉጋንዳ ሲሆን የአቴሶ ቋንቋ በሁለተኛነት ተካቷል። ውድ የኤፌሶን ሚዲያ ተከታታዮቻችንና አድማጮቻችን የተለያዩ ታሪኮች እንዲደርሷችሁ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ሰላም ለኢትዮጵያ፣ ሰላም ለሀገራችን።